እግዚአብሔር የሆነ ባዶነት አስቀምጧል ሰው ውስጥ ከሱ ከራሱ ከእግዚአብሔር ውጭ ማንም ሊሞላው የማይችለው ከስጋና ከደሙ ከሱ ጋር በመሆን ውስጥ ካልሆነ ልትሞላው የማትችለው የሆነ ባዶነት አለ። ሰው ግን ግራጁዌት ሳርግ ይላል፣ ስራ ሲይዝ ነው እሱን ውስጥ ይጨነቅ ያሉ ለዚህ ነው ይላል፣ ሳገባ ነው ይላል፣ ሰወልድ ነው ይላል። ምንም ብትለው ወንድሜ አይሞላልህ። ግን ሁሉ ነገር ተሰጥቶት መኪና ቤት ኖሮት የሚለብሰው የሚበላው የሚጠጣው ጭራሽ ከሱ አልፎ ለሰዎች የተረፈ ሰው ቁጭ ብሎ ምንድነው የሆንኩት ይላል። እመነኝ ያን እግዚአብሔር የከፈተውን ጉድጓድ ስትሞላ እንዳለው ሰላም ምንም አይሰማም። እሱ ደግሞ ንስሐ ገብተህ ተስገረም ስትቀበል እና እኔ ብዙ ነገር ሞክረናል አይደል? ብዙ ፋሽን መጥቶ ሞክረናል። ብዙ አይነት ምግቦች መጥተው ቀምሰናል። አዳዲስ ነገሮች ሁላችንም አይተናል። ማለት አሁንም ለማየት እየሞከርን ቲክቶክ ላይ የሆነ ምግብ ቤት ሲመጣ ዝም ማን ሄዳለን እንላለን። እስካሁን ደግሞ ስጋና ደግሞ ቅመሱት በቃ የሆነ ሞክሩት ነው። ሌላ ነገር እኮ የለም። ሞክረው እስኪ ምን እንደሚል ስንት ነገር ሞክረ የለ ስንት ነገር ሞክረሽ የለ እና የጌታችን ስጋና ደም እስኪ ምን እንደሚል ሌላው ምግብ በልተው ያጠግባል ቁንጣን ይዞ ከዛ ሽንት ቤት ነው የምትሄደው። የጌታችን ስጋና ደም ግን ለዘላለም ህይወት ነው የሚሰጥ። ሰላምህን ነው የምታገኘው። እና እኔ እንደዛ ነው ልምንችል